እዚህ ሶሻል ሚዲያ ዓለም ውስጥ ቲክቶክ ላይ ዩቲዩብ ፌስቡክ ላይ ወዘተ በወር ይህን ያህል ገንዘብ ሞባይልና ኢንተርኔት ኮኔክሽን ካላችሁ ከቤታችሁ ሆናችሁ በወር ይህን ያህል ትሰራላችሁ ምናምን የሚሏችሁ በጣም ብዙ አሉ አይደለ? ዩቲዩብ ላይ አሉ፣ ቲክቶክ ላይ አሉ፣ ወዘተ ታውቋቸዋላችሁ። እነዚህ ሰዎች አብዛኞቹ ወይም ደግሞ 99% የሚሆኑት የሚሉትን ራሳቸው የማይሰሩ ናቸው። የሚሉትን ያህል ገንዘብ ራሳቸው ሰርተው የማያገኙ እናንተ ቪዲዮውን እንድታዩ የሚያደርጉ ናቸው። አንድ ቀንም አንድ ብር ሰርተው አያውቁም። እኔ በዚህ ቪዲዮ እንደዚህ አይነት ወሬ አይደለም የማወራችሁ። በዚህ ቪዲዮ ቁጭ ብላችሁ በቃ የሆነ ቪዲዮ ላይክ አድርጋችሁ የሆነ ኮፒ ፔስት ምናምን አድርጋችሁ ታገኘ ኖ እንደዛ የሚባል ስራ የለም። ኦኬ፣ እንደዚህ አይነት ማይንድ ሴት ማጥፋት አለባችሁ። እንደዚህ ቶሎ ገንዘብ አገኛለሁ የሆነ ኖ እንደዛ የሚባል ነገር የለም። በዚህ ቪዲዮ 7 የሚሆኑ ሪል የሆነ ቢዝነስ ስትራቴጂ ነው የምነግራችሁ። ኤአይን ተጠቅማችሁ እንዴት ገንዘብ መስራት እንደምትችሉ ሪል የሆነ እውነተኛ የሆነ ሪል ወርልድ የሆነ ስራ ነው የምነግራችሁ። ዝም ብሎ የሆነ ኢማጂኔሽን አይደለም፣ የሆነ ፋንታሲ አይደለም። ቲክቶክ ላይ እንደምታዩት የሆነ ስልክ ላይ ቪዲዮ አይታችሁ ከዛ በኋላ የሆነ ነገር ደግሞ ስክሪንሻት አድርጋችሁ ገንዘብ ታገኛላችሁ ምናምን አይነት ሰዎች ከሆናችሁ ይሄ ቪዲዮ አያስፈልጋችሁም። ኦኬ፣ መተው ትችላላችሁ። ነገር ግን ቁርጠኝነት ያላችሁ መማር የምትፈልጉ ተምራችሁ አይታችሁ ተገንዝባችሁ እንዴት እንደሚሰራ እንዴት ነው አጥንታችሁ ክህሎቱንም እውቀቱንም በመሰብሰብ ቀስ በቀስ ለሚቀጥሉት 1 ወራት 2 ወራት 3 ወራት ውስጥ ኦኬ እያበሰላችሁ ወደ ቢዝነስነት መለወጥ የምትችሉ ቁርጠኝነት ያላችሁ ሰዎች ከሆናችሁ ይሄ ቪዲዮ መከታተል ትችላላችሁ። 7 የሚሆኑ ትክክለኛ በኤአይን ተጠቅመን ገንዘብ ማግኘት የምንችልባቸውን ትክክለኛ የቢዝነስ ስትራቴጂዎች በዚህ ቪዲዮ እነግራችኋለሁ። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። ተመልሰን እንገናኛለን። ኦኬ፣ ተመልሰናል። ኦኬ፣ 7 የሚሆኑ በኤአይን ተጠቅመን ገንዘብ ልናገኝባቸው የሚችሉ 7 የቢዝነስ ስትራቴጂዎች ናቸው የምነግራችሁ በዚህ ቪዲዮ። ኦኬ፣ 7ቱንም ማየት አለባችሁ። ከ7ቱ አንዱ ፒክ ታደርጉና ወጥራችሁ ትሞክራላችሁ ለሚቀጥለው 1 ወር ያህል ማለት ነው። ኦኬ፣ አሁንም ቅድም እንዳልኳችሁ ይሄ በፍጥነት ቶሎ ብሎ እንደዚህ ከሰማይ ገንዘብ እንዲዘንብ የምትጠብቁ ሰዎች ከሆናችሁ ኖ፣ እንደዛ ነገር የለውም። ሃርድ ወርክ ይፈልጋል። ቀጥሎ የምነግራቸው 7ቱም ስራዎች ሃርድ ወርክ ይፈልጋል፣ ዲሲፕሊን ይፈልጋል፣ ኮሚትመንት ይፈልጋል፣ ለማወቅ ጥረት የሚያደርግ ሰው ይፈልጋል። ኦኬ። ስለ እንደዛ አይነት ሰዎች ከሆናችሁ ይህን ቪዲዮ መተው ነው፣ ጊዜያችሁን አታቃጥሎ። ኦኬ፣ የመጀመሪያው ኤአይ ቮይስ ኤጀንትስ ሉክ አብራችሁኝ የሆናችሁ ሰዎች ኤአይ ቮይስ ኤጀንትስ ዩ ሲ ኤአይ ቮይስ ኤጀንትስ የሚለው ስም ኮምፕሊኬትድ ነው አይደል? ኤአይ ቮይስ ኤጀንትስ ኮምፕሊኬትድ ነው። ሰዎች ለተለያዩ ነገሮች ስም ሲያወጡ አይናቸውን አያሹ፣ በጣም ከባድ ስም ነው የሚያወጡት። ነገር ግን ኤአይ ቮይስ ኤጀንትስ እንደ ስሙ ከባድ አይደለም፣ ኮምፕሌክስ ነገር አይደለም። ጭንቅላታችሁ ስለ አርቲፊሻል ኢንቴሊጀንስ የሆነ ማንኛውም ነገር እኔም ቢሆን ማንም ሰው ሲነግራችሁ ከባድ አድርጋችሁ አትውሰዱ። ሰዎች ስም ሲያወጡ አይናቸው እኔ እኮ ስሜ ባህሩ ነው፣ ባህሩ ሰፊ ጥልቅ ምናምን። ማንም ሰው ለልጁ ስም ሲያወጣ አይኑን አያሽም። እንደዛ ነኝ ማለት አይደለም። ኤአይ ቮይስ ኤጀንትስ ሲባል ኮምፕሌክስ ነው ማለት አይደለም። ኦኬ፣ ኤአይ ቮይስ ኤጀንትስ በተለያየ ቋንቋ በአማርኛ፣ በትግርኛ፣ በኦሮምኛ፣ በእኛ ሎካል ቋንቋ ኤአይ ቮይስ ኤጀንቶችን መስራት በጣም ሲምፕል ነው። ምን ማለት ነው? ኤአይ ቮይስ ኤጀንትስ ማለት ሪሴፕሽኒስት ማለት ነው። ሪሴፕሽኒስት ማለት ምን ማለት ነው? ለምሳሌ አንድ ዴንታል ክሊኒክ፣ የጥርስ ክሊኒክ ወይም ደግሞ መካከለኛ ክሊኒክ በየሰፈሩ ያለው በየከፍተኛ ክሊኒክ ስልክ ይደወላል። ስልክ ሲደወል አፖይንትመንት መያዝ ይፈልጋሉ አይደለም? ታካሚዎች አፖይንትመንት ቀጥሮ መያዝ ይፈልጋሉ። ወይም ደግሞ የደንበኞች ቅሬታ ይመዘግባል። የተለያዩ ከደንበኞች ጋር የሚመጡ ጥያቄዎችን ይመልሳል። ኦኬ፣ ይሄ ሪሴፕሽኒስት ኤአይ ቮይስ ኤጀንትስ አድርጋችሁ ስልክ ቁጥር አለ፣ ከዛ ስልክ ቁጥር ጋር ይገናኛል። ቀላል ነው። ዝርዝር ሁኔታው በጣም ቀላል ነገር ነው። ይህንን ኤአይ ቮይስ ኤጀንትስ ሄዳችሁ ለዴንታል ክሊኒክ ወይም ለሆነ ክሊኒክ ሄዳችሁ እንዲህ አለኝ ወዘተ ብላችሁ ብትሉት ከስልኩ ጋር ያገናኘዋል። ሰው አያስፈልገውም ማለት ሪሴፕሽኒስት አያስፈልገውም። ሪሴፕሽኒስቷ ስራ ከበዘባት ስልክ አታነሳም። ሪሴፕሽኒስቷ ለምሳ ከወጣች ስልኳ አይነሳም። ሪሴፕሽኒስቷ ማታ ስትተኛ ስልኳ አይነሳም። ይሄ ግን 24/7 24 ሰዓት በቀን 7 ቀናት በሳምንት ውስጥ ስልክ ይመልሳል ነው የምላችሁ። ካሌንደራችሁ ላይ አፖይንትመንት ይይዛል ኤአይ ቮይስ ኤጀንትስ ማለት
ለምሳሌ ሪል ስቴቶች ይደውላሉ አይደል? ሪል ስቴት የተለያዩ ሪል ስቴቶች እኔም ጋር አሁን ማስታወቂያ ሲያሰሩ የነበሩት ከዚህ በፊት አይታችሁ ከሆነ በተለያየ ስልክ ነው ያላቸው። እነዛ ስልክ ምሳ ሰዓት ላይ ብትደውሉ ላያነሱ ይችላሉ። እነዚያ ኤጀንቶቹ የሰው ኤጀንቶች አንድ ስልክ ሚስ ተደረገ ማለት ሪል ስቴት ላይ በ100,000 የሚቆጠር ኮሚሽን ሉዝ ይደረጋል። ካን ዩ ኢማጂን? ነገር ግን ኤአይ ቮይስ ኤጀንት ሰርታችሁ ለአንድ ሪል ስቴት አሁን ኢትዮጵያ ውስጥ በብዛት ሪል ስቴት እዚህ ሪል ስቴት ሄዳችሁ ይሄ እኮ ኤአይ ቮይስ ኤጀንት እዚህ ስልክ ላይ ሲደወል ቀጥታ ቮይስ ኤጀንቱ ነው ኤአይ ቮይስ ኤጀንቱ ነው የሚመልሰው መልስ የሚመልሰው። የት አካባቢ ነው አፓርትመንት ያላችሁ? 2 መኝታ ክፍል ስንት ነው? 3 መኝታ ክፍል ስንት ነው? አሁን ያለው ክፍት ቦታ የት አካባቢ ነው? መቼ ነው ቪዚት መጥቼ ለማየት ቀጠሮ ታስይዝልኛለሁ? ራሱ ኤአይ ቮይስ ኤጀንቱ ይሄ ሁሉ ነገሮችን ይሰራል። Hey there, I'm Hank, Paul's personal assistant. What can I help you with today? Yeah, can I speak to Paul, please? I can certainly check his availability for you. Could I get your name, the company you're with, and the reason for your call? ብትፈልጉ በአማርኛ ብትፈልጉ በኦሮምኛ ብትፈልጉ በትግርኛ ኦኬ። ኤአይ አሁን አማርኛ ስክሪፕቶችን እያወቀ እየዳበረ ሄደዋል። ኦሮምኛ መናገር ጀምሯል። ትግርኛ መናገር ጀምሯል። ይሄ ቢዝነስ ኢትዮጵያ ውስጥ እያቆጠቆጠ ወጥቷል። ኦኬ ሰው ይሄንን መጠቀም ያስፈልጋል ማለት ነው። ፕላምበርስ አሁን ለምሳሌ ኤአይ ኤጀንት አንድ ቧንቧ ሰራተኛ ኤአይ ኤጀንት ሊያሰራ ይችላል። ቧንቧ ሰራተኛ ዲሽ ሰሪዎች ኤአይ ኤጀንት ሊሰሩ ይችላሉ። እና ስልካቸው ላይ ቻትቦት እንደ ቻትቦት ከስልካቸው ጋር ይገናኛል። ሰዎች እዛ ስልክ ላይ ሲደውሉ እናንተ ሳትሆኑ ስልኩን የምትመልሱት ራሱ ኤአይ ኤጀንቱ ነው ስልክ የሚመልሰው ማለት ነው። ቢሾፍቱ የሚገኝ አንድ የሆነ የቡቲክ ሆቴል፣ ዴንታል ክሊኒክ ካዛንቺስ ያለ ወይም ደግሞ አንድ ጅምላ ነጋዴ የሆነ መርካቶ ውስጥ የሚኖር ሰው ይሄንን ኤአይ ኤጀንት ቮይስ በጣም ይፈልገዋል። እናንተ ይሄንን መስራት ከቻላችሁ which is በጣም ሲምፕል የት እንደምትሰሩት ነግራችኋለሁ። መስራት ከቻላችሁ መርካቶ ሄዳችሁ ጅምላ ነጋዴዎችን ጋር መሸጥ ትችላላችሁ። ዴንታል ክሊኒኮች ጋር ሄዳችሁ መሸጥ ትችላላችሁ። ሪል ስቴት እንትን የበዙት ኢትዮጵያ ውስጥ ሪል ስቴቶች ሄዶች ማገናኘት ትችላላችሁ። አንድ ወር አጥንታችሁ እንዴት እንደሚሰራ ማለት ነው። ኦኬ ፌስቡክ ላይ አሁን ፌስቡክ ማርኬት ፕሌስ አለ። የሆነ ዕቃ መግዛት ፈልጋችሁ ዋጋው ስንት ነው ብላችሁ ቴክስት ታደርጉለታላችሁ እና 24 ሰዓት በኋላ ነው የሚመልሰው። ነገር ግን እዛ ፌስቡክ ማርኬት ፕሌስ ውስጥ ኤአይ ቮይስ ኤጀንት ካለ ወይም ቻት ቦት ካለ ወዲያውኑ ቴክስት ስታደርጉለት ቴክስት አድርጎ መልሶ ይነግራችኋል። ይሄ ሳይዝ አለ ስትሉት አዎ ይላችኋል። ዋጋው ስንት ነው ስትሉ ይሄን ያህል ነው ይላችኋል። በቀይ ቀለም አለ ወይ ስትሉት አዎ ይላችኋል፣ ወይም አይ ይላችኋል። ኢሚዲየትሊ ማለት ራሱ ኤአዩ ነው የሚመልሰው፣ ሰውየው አይደለም ማለት ነው። እንደዚህ የት ነው መስራት የምትችሉት? እንደዚህ አይነት ኤአይ ቮይስ ኤጀንቶች የት ነው መስራት የምትችሉት? ለምሳሌ ጉግል ኤአይ ስቱዲዮ ውስጥ ብትገቡ ጉግል ኤአይ ስቱዲዮ በጣም ኤክሰለንት የሆነ ኤአይ ፍሪ ቮይስ ኤጀንት ቢልድ ማድረግ የምትችሉበት ነው። ስለዚህ ምንድነው ማድረግ ያለባቸው? ጉግል ኤአይ ስቱዲዮን እንዴት ኤአይ ቮይስ ኤጀንት እንዴት እንደሚሰራ ማጥናት። ዩቲዩብ ላይ ኤአይ ቮይስ ኤጀንትስ ዩዚንግ ጉግል ኤአይ ስቱዲዮ እንዴት ቢልድ ማድረግ ይችላሉ ብላችሁ ዩቲዩብ ብጠይቁ 1 ሚሊዮን ቪዲዮ አለ። በጣም ሲምፕል እንግሊዝኛ መስማት የምትችሉ ከሆነ እንግሊዝኛ በትንሹ አንደርስታንድ ማድረግ የምትችሉ ከሆነ ዶክተሮች ብትሆኑ፣ ኢንጂነሮች ብትሆኑ፣ ማኔጀሮች ብትሆኑ፣ ኦዲተሮች ብትሆኑ፣ 12ኛ ክፍል ተማሪ ብትሆኑ፣ 11ኛ እንግሊዝኛ ሲምፕል እንግሊዝኛ አንደርስታንድ ማድረግ የምትችሉ ከሆነ ጉግል ኤአይ ስቱዲዮ ላይ ኤአይ ቮይስ ኤጀንት መስራት ይቻላል። ሲምፕል ኮድ ማድረግ አይፈልግም፣ ቴክኒካል እውቀት አይፈልግም፣ ፕሮግራሚንግ ቋንቋ አይፈልግም። ካን ዩ ኢማጂን? ይህንን አንሰራም። እንዲህ አይነት ኮሚትመንት የለንም። እንዲህ አይነት ኮሚትመንት ሳይኖር እንዴት ነው ራሳችንን የምንችለው? የተወሰነ አንድ ወር ያህል ይችን የጉግል ኤአይ ስቱዲዮ ቁጭ ብሎ ለማጥናት ፍላጎቱ፣ ኮሚትመንቱ፣ ዲስፕሊኑ ከሌለን እንዴት አድርገን ገንዘብ መስራት እንችላለን? በአካል ስታገኙኝ በስልክ ወዘተ ገንዘብ የሚገኝበትን መንገድ ንገረን ትሉኛላችሁ። እና ያው አሁን አዘጋጅቼ ያመጣሁት ግን አብዛኛው ሰው አይጠቀምበትም። ኤኒዌይ ጉግል ኤአይ ስቱዲዮ ኢዝ በጣም ኤክሰለንት። አንተ ትሰራለህ ወይ? ለምን አልሰራም? እንዴት ነው የምኖረው እኔ? ቮይስ ፍሎ የሚባል አለ። እሱም እንደዚህ ነው። ኮድ አያስፈልገውም። በቀላሉ ቻት ቦቶችን መስራት ይችላል። ኤአይ ኤጀንቶችን መስራት ይችላል። ቻት ቦት ምን ማለት እንደሆነ ነግራቸዋለሁ።
N8N የሚባል ዌብሳይት አለ። ዌብሳይቶቹን እዚህ ዩቲዩብ ዲስክሪፕሽን አስቀምጥላቸዋለሁ። ለሰባቱም ጉግል ኤአይ ስቱዲዮ ይሰራቸዋል። በነገራችን ላይ እናንተ ጀስት ፎከስ ኦን ጉግል ኤአይ ስቱዲዮ። ገንዘብ መክፈል የምትችሉ ከሆነ ደግሞ ሪቴል ኤአይ የሚባላል። እሱንም ዌብሳይቱን እዚህ ዩቲዩብ ዲስክሪፕሽን አስቀምጥላቸዋል። ነፃ የሆኑና ገንዘብ የሚያስከፍሉ ብዬ አስቀምጫለሁ። የተወሰነ ገንዘብ መክፈል የምትችሉ ከሆነ ያንን ከፍላችሁ አሁን ከኢትዮጵያ ሆኖ መክፈል ይቻላል። ያንን ከፍላችሁ በደንብ ነፃ የሆኑት የሚጎላቸው ነገሮች አሉ። ክፍያ ሲኖር ግን ሙሉ ፓኬጁን ይሰጧቸዋል። ኦኬ በክፍያ የሚያስከፍሉት ሪቴል ኤአይ የሚባላለ፣ ብላንድ ኤአይ የሚባላለ፣ ሴንት ፍሎ የሚባላለ። እነሱ ዌብሳይታቸውን እዚህ አስቀምጫለሁ፣ እዚህ ዩቲዩብ ውስጥ አስቀምጫለሁ። ስለዚህ አንድ ወር ያህል በደንብ አንደርስታንድ አድርጋችሁ ከዛ በኋላ አንዱን ፒክ አድርጉ። ለክሊኒክ እሰራለሁ በሉና ውሰዱ፣ ወይም ደግሞ ለቡቲክ እሰራለሁ በሉና ውሰዱ፣ ወይም ደግሞ ለሪል ስቴቶች እሰራለሁ በሉና ውሰዱ። ሪል ስቴት ላይ ምን አይነት ቋንቋዎች ናቸው፣ ምን አይነት እንትኖች ናቸው የሚለውትን አጥኑ። ከዛ በኋላ ቮይስ ኤጀንቱን ስሩ። ሄዳችሁ ከዛ ሪል ስቴቱ እንዲህ አይነት ቮይስ ኤጀንት ሰርቻለሁ። ይሄ ቮይስ ኤጀንት እናንተ የሁሉ ሰው ኤጀንትነት እንትን ስትሉ ስልክ ሚስ ታደርጋለህ። አንድ ስልክ ሚስ አደረጋችሁ ማለት በሪል ስቴት ቋንቋ በ100,000 በ200,000 ብር ያህል ሉዝ ልታደርጉ ትችላላችሁ ትሏቸዋለች። ኦኬ። ሁለተኛው የኤአይ ዋትሳፕ ቻትቦት ማለት ነው። 24 ሰዓት በቀን በሳምንት 7 ቀናት የሚሰራ የኤአይ ዋትሳፕ ማለት ነው። ይሄ ዋትሳፕ ላይ እንግዲህ ሁሉም ሰው ትንንሽም ቢዝነስ ትልቁም ቢዝነስ ዋትሳፕ ላይ ቢዝነስ ስትሰሩ ዋትሳፕ ላይ እንዲህ አይነት ነገር አለ ወይ? ዋትሳፕ ላይ ኮሚኒኬት እንደራረጋለን። ከኮሚኒኬሽን ከቴክስት ያለፈ አይደለም። ዋትሳፕ በጣም ፓወርፉል የሆነና ኢሚዲየትሊ በጣም ፕሮፊታብል የሆነ የኤአይ ቱል መጠቀም ይቻላል ዋትሳፕ ላይ ማለት ነው። ኦኬ ኤአይ ዋትሳፕ ቻትቦት ይባላል። ኤአይ ዋትሳፕ ቻትቦት ሲባል እንደ ቅድሙ ስሙ እንዳያታልላችሁ። እኔ አብዛኛው ጊዜ የምፈራው ነገር እኔም ላይ ሲደርስ የነበረ ነገር ስለነበረ ከኤአይ ጋር ተነስቶ ስም ሲነገር ራሱ በራሱ ኮምፕሊኬትድ ይሆናል። ዋትሳፕ ቁጥር አላችሁ እናንተ። ስልክ ቁጥራችሁ የኔ ስልክ ቁጥር ነው፣ ዋትሳፕ አለው። እዛ ዋትሳፕ ላይ የተለያዩ ጥያቄዎችን መመለስ ይቻላል። ኦርደር ማለት ነው። ይሄን ያህል እስቲ ይገዛለሁና ይሄን ያህል ያዝልኝ ብሎ ኦርደር ማድረግ፣ የተለያዩ ፕራይስ ሊስቶችን፣ ገንዘብ፣ ዋጋ ይሄን ያህል ነው ለዚህ ዕቃ፣ ይሄን ያህል ነው ለዛ ዕቃ፣ እንዲህ ሳይዝ ይሄን ያህል አለ ምናምን ብሎ ይመልሳል። እንደውም ፔመንት ሁሉ ፕሮሰስ ያደርጋል። መጨረሻ ላይ ካመናችሁ ከቴሌብር ጋር ይገናኛል። ከቴሌብር ጋር ይገናኝና ገንዘብ ትከፍላላችሁ። ገንዘብ ከከፈላችሁ በኋላ ካምፓኒው ገንዘቡን ያመጡላችኋል ማለት ነው። የዚህ የልብስ ዋጋ ንገረኝ፣ የቤት ዕቃ አላችሁ ወይ ወዘተ፣ የተለያዩ አይነት በአማርኛ፣ በኦሮምኛ፣ በትግርኛ ማለት ነው። በጣም ነው የሚገርመው። ለምሳሌ ማን አለ? ጉግል ኤአይ ስቱዲዮ። አሁንም የዋትሳፕ ቻትቦት ኤአይ ዋትሳፕ ቻትቦት ጉግል ኤአይ ስቱዲዮ ይሰራል። እኔ እናንተ ብሆን አንድ ወር ሙሉ የዋትሳፕ ቻትቦት እንዴት በጉግል ኤአይ ስቱዲዮ ተጠቅሜ መስራት እንደምችል ዩቲዩብ አያለ። ጉግል ኤአይ ስቱዲዮ እንዴት ነው መጠቀም ችሉ? ሲምፕል ነው። ጉግል ኤአይ ስቱዲዮ ብላችሁ ዌብ ብራውዘራችሁ ውስጥ ትገባላችሁ። በጉግል አካውንታችሁ ስትገቡ አለቀ፣ መጣ። ፊት ለፊት ነው የሚመጣው። አገር የሚያክል ስቱዲዮ ይመጣል። ያ አገር የሚያክል ስቱዲዮ ውስጥ እናንተ የዋትሳፕ ቻትቦት መስራት ነው የምትፈልጉት። እንዴት ዋትሳፕ ቻትቦት እንደሚሰራ ቀኑ ሙሉ ቪዲዮ እያንዳንዱን ስቴፕ እየጻፍኩኝ እያንዳንዱን ስቴፕ ምክንያቱም ሲምፕል ነው። የቴክኖሎጂ ሰው መሆን አይጠበቅባችሁም። አካውንታንት መሆን ትችላላችሁ፣ ነርስ መሆን ትችላላችሁ፣ ነጋዴ መሆን ትችላላችሁ። ሲምፕል እንግሊዝኛን መረዳት ማለት ትንሽ እንግሊዝኛ መረዳት ብቻ ነው የሚጠበቅባችሁ ማለት። ጉግል ኤአይ ስቱዲዮ ላይ ይህንን ዋትሳፕ ቻትቦትን መስራት ትችላላችሁ። ቮይስ ፍሎ የሚባለው ዌብሳይቶቹን በሙሉ እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጥላቸዋለሁ። ቮይስ ፍሎ ላይ መስራት ትችላላችሁ። N8N የሚባላለው እሱም እንደዚሁ ከዋትሳፕ ጋር በማገናኘት ከዛ ቻትቦቱን ከሰራችሁ በኋላ ከዋትሳፕ ስልካችሁ ጋር ታገናኙታለ። ከዛ ዋትሳፓችሁ ላይ እኔ ስንት ነው ይሄ ዋጋው ብዬ ስጠይቅ የሚመልሰው እናንተ ሳትሆኑ ራሱ ቻትቦቱ ነው የሚመልሰው ማለት። እሱን ኮንፊገር ማድረግ፣ ዳታ መስጠት ምናምን በጣም ሲምፕል ነገሮች ናቸው። እያወቃችሁ ስትሄዱ እየገባችሁ ይሄዳል። ራሳችሁ አንደርስታንድ ካደረጋችሁ እና ቀስ በቀስ ቢልድ አፕ ካደረጋችሁ ግን ያ ቀጥታ ወደ ቢዝነስ ይለወጣል። ጉልበት ይኖራችኋል፣ ኮንፊደንስ ይኖራችኋል። ኦኬ
ኦፕሽናል የሆኑ የሚያስከፍሉ አሉ። ይህንን ቻትቦት የዋትሳፕ ቻትቦት የሚያስከፍሉ አሉ። ከቻላችሁ መኒ ቻት ይባላል፣ ቻት ፊውል ይባላል፣ ላንድ ቦት ይባላል። ከቻላችሁ በዚህ ላይ ደግሞ መክፈል የምትችሉት ትንሽ መክፈል የምትችሉ ከሆነ ትንሽ ነው የሚያስከፍሉት። እዛ ላይ ስትከፍሉ ብዙ ፊውቸሮች ይኖሩታል። ብዙ በነፃ ከሚሰጡት አገልግሎቶች የበለጡ አገልግሎቶች ይሰጧቸዋል። ቻትቦቱን ቢልድ ለማድረግ ማለት ነው። ሶስተኛው ኤአይ ኢሜጅ ኤንድ ቪዲዮ ጀነሬሽን። ኤአይ ተጠቅማችሁ ኢሜጅ ጀነሬት ማድረግ ትችላላችሁ። ቪዲዮ ጀነሬት ማድረግ ይችላል። ኦኬ አይደለ? ይሄ ኤአይ ኢሜጅ ኤንድ ቪዲዮ ጀነሬሽን በጣም በቀላሉ ነው። እነዚህ ኤአይ ኢሜጅ ማለት ምስል፣ ቪዲዮ ነው ጀነሬት ማድረግ ይቻላል። ይህንን ወደ ቢዝነስ ለውጡት እስቲ። የተለያዩ የፕሮዳክት ፎቶ አሁን ይህን ሸሚዝ በስልኬ ፎቶ ባነሳውና ቴሌግራም ላይ ባንጠለጥለው በጣም ኳሊቲው የወረደ ነው እና የሚገዛው ሰው የፎቶውን ኳሊቲ አይቶ ላይገዛኝ ይችላል። በኤአይ ኢሜጅ ጀነሬሽን የዚህን ፎቶ ኢንሃንስ በማድረግ በጣም ውበት ያለውና በጣም ማራኪ በጣም ኢንትረስቲንግ እንዲሆን ማድረግ ይችላሉ። ይህን ሸሚዝ ሰው ምን ማለት ነው? ከስተመሩ የመግዛት ፍላጎቱ ከፍተኛ ነው የሚሆነው ማለት። ጫማ እንደዚሁ፣ ሌላም እንደዚሁ የተለያዩ ፕሮዳክቶችን በዚህ አይነት መልኩ መስራት ትችላላችሁ። ቪዲዮ፣ ይህን ሸሚዝ ለምሳሌ ቪዲዮ ሳነሳ በስልኬ ብቻ ከሆነ በስልኬ ቪዲዮ ካነሳሁት ኳሊቲ የወረደ ነው። ኳሊቲ የወረደ ስለሆነ አሁን እንዳልኳችሁ ከስተመር አይስብም። ኤአይ ቪዲዮ ጀነሬሽን፣ ኢሜጅ ጀነሬሽን እና ቪዲዮ ጀነሬሽንን ከተጠቀምን ግን የምናገኘው የቪዲዮ ፕሮሞሽኖች፣ የፕሮዳክት ፎቶዎችን ወዘተ በጣም ከፍተኛ ኳሊቲ ያላቸው ይሆናል። ያ ማለት ነው ደንበኛ ኢንትረስት ይኖረዋል፣ የመግዛት ቴንደንሲው ከፍተኛ ይሆናል ማለት። ያን ወደ ቢዝነስ መለወጥ ያስፈልጋል። ቡቲክ ብትሉ፣ ካር ዲኮር ቢኖራችሁ፣ ሪል ስቴት ቢኖራችሁ፣ ሪል ስቴት አይታችሁ ከሆነ አፓርትመንቶች ፎቶዎቹን ቪዲዮዎቹ ስታይ በጣም ከፍተኛ ኳሊቲ ያላቸው አለ። ያ ማለት ከፍተኛ ዲዛይነር ከፍተኛ ፎቶግራፈር ስለቀጠሩ ማለት አይደለም። ኤአይን በመጠቀም ነው ያንን ቪዲዮ ፕሮዲስ የሚያደርጉት። ኤአይ በመጠቀም ነው ያ ሃይ ኳሊቲ ኢሜጅ ፕሮዲስ የሚያደርጉት። አሁንም እንደዚህ አይነት ኤአይ ኢሜጆችና ቪዲዮችን እንዴት ነው ጀነሬት ማድረግ የሚቻለው? ከንግድ ጋር በተያያዘ አሁንም ጉግል ኤአይ ስቱዲዮ ይህንን አሳምሮ ይሰራል። ጉግል ኤአይ ስቱዲዮ በጣም ስትሮንግ የሆነ በነፃ ኢሜጅ ጀነሬሽን ቱል ነው፣ ቪዲዮ ጀነሬሽን ቱል ነው። በአማርኛ ፕሮምፕት ሰታችሁት፣ በኦሮምኛ ፕሮምፕት ሰታችሁት ማለት። ሁለተኛው ማይክሮሶፍት ኮፓይለት የሚባላል ዲዛይነር ሞዱ ማለት ነው። እሱም በጣም ኤክሰለንት ነው። ሶስተኛ ካንቫ ኤአይም ላይ እንደዚሁ በጣም በቀላሉ መስራት ይቻላል። ኦኬ በአንድ ጊዜ የዚህን ፎቶ ኢሜጅ ኢንሃንስ አድርጋችሁ በምትፈልጉት መልኩ ስሪዲ በሆነ ስታኒንግ የሆነ ኢሜጅ ምናምን ክሬት ለማድረግ መለማመድ ይሲ። ምክንያቱም ዩ ሃቭ ፕላን ማለት ሀብታም መሆን ፕላን ስላላችሁ ማለት ትደክማላችሁ። መድከማችሁን በፍጹም አትቆጥቡ። ይሄ ጉልበታችሁን፣ ኢነርጂያችሁን፣ አይናችሁን፣ ጆሮአችሁን ሳትቆጥቡ መሞከር ማለት ነው። ካንቫ፣ ማይክሮሶፍት እና ጉግል ኤአይ ላይ እንደዚህ መስራት ትችላላችሁ። ኦኬ ሌላኛው የሚያስከፍሉ ሚድጆርኒ ያለ። ሚድጆርኒ የታወቀ ነው። ረንዌይ ኤምኤል የሚባል አለ። ሊዮናርዶ ኤአይ የሚባል አለ። ያስከፍላሉ። የሚያስከፍሉበት ምክንያት ምን ማለት ነው? በጣም በተሻለ መልኩ እንድትሰሩ ብዙ ፊቸሮች፣ ብዙ ቱሎች አሉ። ስለዚህ እናንተ ዩቲዩብ ላይ ገብታችሁ ኤአይ ኢሜጅ ጀነሬሽን እና ቪዲዮ ጀነሬሽን ጉግል ኤአይ ስቱዲዮ በመጠቀም እንዴት መስራት እንደሚቻል ብትጠይቁ 1 ሚሊዮን ቪዲዮ ይኖራል። ቁጭ ብላችሁ ያንን እየጻፋችሁም ቢሆን እየሰማችሁ ምን እያላችሁ ራሳችሁ ነው ማብለጠቅ መሞከር። አራተኛ ኤአይ ኮንተንት ሪፐርፐዚንግ ኤጀንሲ ይባላል። ኤአይ ኮንተንት ሪፐርፐዚንግ ኤጀንሲ ማለት አያችሁ ስሙ በጣም አስቸጋሪ። ነገር ግን አንዳንድ ጊዜ ረጅም ቪዲዮዎች ይኖራል። የ1 ሰዓት የ2 ሰዓት ቪዲዮዎች ይኖራሉ። ኮንፈረንስ ፖድካስት ሊሆን ይችላል፣ የሆነ ፓነል ዲስከሽን ሊሆን ይችላል፣ ወይም ደግሞ የቤተ ክርስቲያን ሴሬሞኒ የመስጊድ አካባቢ የተደረገ ዝግጅት ሊሆን ይችላል። 1 ሰዓት 2 ሰዓት ሊሆን ይችላል። ኢንተርቪው ሊሆን ይችላል። የተለያዩ ኮርፖሬት ኤቨንቶች ሊሆን ይችላሉ። 2 ሰዓት 3 ሰዓት ያንን በጣም ኢንጌጂንግ በሆነ መልኩ ሃይሊ ኢንጌጂንግ ሆነ ከ15 ከ60 ሰከንድ የሚሆኑ ሾርት ቪዲዮዎች ለቲክቶክ ሾርት ቪዲዮዎችን ማውጣት ማለት ነው። ኦኬ ከ2 ሰዓት ቪዲዮ ውስጥ ከ15 ከ60 ሰከንድ የሚሆኑ 10 ቪዲዮዎችን ሾርት ቪዲዮዎችን ለቲክቶክ የሚሆኑ ሃይሊ ኢንጌጂንግ የሆኑ ቪዲዮዎችን እየቆረጡ ማውጣት ማለት።
እዛ ቪዲዮ ውስጥ እንግዲህ ቁጭ ብላችሁ እናንተ በጣም ሴንሲቲቭ እና የሚማርክ ዋናው መልእክት የቱ ጋ ነው፣ ዋናው አንኳሩ እንትኑ ያለው የቱ ጋ ነው የሚለውን ቁጭ ብላችሁ ኤዲት ማድረግ ይፈልጋል። 15 የቲክቶክ ቪዲዮ ከ3 ሰዓት ላይ ለማውጣት በጣም ረጅም ጊዜ ይፈጃል። ነገር ግን ኤአይ ይሄን ማድረግ ይችላል። ኦኬ ኤአይ የ3 ሰዓት ቪዲዮ ብትሰጡት ከ3 ሰዓት ቪዲዮ ውስጥ በጣም አንኳርና የሚስበው ዋናው መልእክት ያለባቸውን አካባቢዎች ከ3 ሰዓት ውስጥ አካባቢዎችን እየመረጠ ከ15 እስከ 60 ሰከንድ የሚሆኑትን እየቆረጠ 30 ቪዲዮ ሾርት የቲክቶክ ቪዲዮ ሊያወጣላችሁ ይችላል በቀላሉ ማለት። ስለዚህ ይሄ ኤአይ ምንድነው? ኤአይ ኮንተንት ሪፐርፐዚንግ ኤጀንሲ ይባላል። እናንተ ኤአይን ተጠቅማችሁ እንደዚህ ማድረግ የምትችሉ ከሆነ በጣም ብዙ ኩባንያዎች የተለያዩ ኤቨንቶች፣ የተለያዩ ኮንፈረንሶች፣ የተለያዩ ፖድካስቶች፣ የተለያዩ እንትኖች እንደዚህ ማድረግ ይችላሉ ብላችሁ ሄዳችሁ ብታሳዩቸው ይቀጥሯችኋል። እነሱ ራሳቸው ይቀጥሯችኋል። እንዴት ነው ኤአይን ተጠቅሞ በጣም ትልልቅ ቪዲዮዎችን በጣም ከ15 እስከ 60 ሰከንድ የሆኑ ብዙ ኢንጌጂንግ የሆኑ ቲክቶክ ቪዲዮዎች መለወጥ የሚችል? ለምሳሌ ጉግል ኤአይ ስቱዲዮ ይሄን ይሰራል። ካን ዩ ኢማጂን ጉግል ኤአይ ስቱዲዮ? ጉግል ኤአይ ስቱዲዮ የማይሰራው ነገር የለም። ስለማናውቅ ነው፣ ስለማንደፍር ነው። ይሄ የኛ ነገር አይደለም። ዌስተርኖች ናቸው የታወቁ እንደ ባህሩ የቴክኖሎጂ ሰዎች ከሆኑ ነው ምናምን ነው። አይደለም። ለእኔ ተብሎ አይደለም የሚሰራው። የቴክኖሎጂ ሰው ብቻ ተብሎ አይደለም የሚሰራው። እነሱ ሲሰሩት እኮ ንግድ ነው። ንግድ ቴክኖሎጂ ለሚያውቅ ሰው ብለው ብቻ ከሰሩትማ አያተርፉም። ለሁሉም ሰው ነው፣ ግን አይደፍርም። ካፕከት ላይ ይህንን እንደሚሰራ ታውቃላችሁ። ክሊፕ እንደሚሰራ ካፕከት ላይ መስራት ትችላላችሁ። ማይክሮሶፍት ኮፓይለት ይሰራል። መክፈል የምትችሉ ከሆነ ግን በጣም ቆንጆ ዌብሳይት አለ፣ ኦፐስ ክሊፕ የሚባል። ኦፐስ ክሊፕ በጣም ቤስት ኤአይ ሎንግ ቪዲዮዎችን ወደ ቫይራል ሾርቶችን ለመለወጥ በጣም አሪፍ ነው። ኦፐስ ክሊፕ ይባላል። ዌብሳይቱን አስቀምጫለሁ። የሁሉም ሙንች የሚባል አለ፣ ዲስክሪፕት የሚባል አለ። ኦኬ ኛው ኤአይ ትራንስሌሽን ኤንድ ሎካላይዜሽን ሰርቪስ ነው። ትራንስሌሽን እንግዲህ የተለያዩ ዶክመንቶች አሉ። በየመንግስት መስሪያ ቤቱ ትልልቅ ዶክመንቶች አሉ፣ ትልልቅ የፕሮዳክት ዲስክሪፕሽኖች አሉ፣ ትልልቅ ዌብሳይቶች አሉ፣ ትልልቅ ቪዲዮዎች አሉ፣ ኮንትራክቶች አሉ። እነዚህ ኦኬ የተለያዩ የትርጉም ስራ የሚሰሩ ተቋማት በጣም ውድ ናቸው። ስታዲየም አካባቢ ያሉ የትርጉም ስራ የሚሰሩት ውድ ናቸው። እናንተ ኤአይ በመጠቀም ይሄ ውድ የሆነውን የትርጉም ስራን በጣም በቀላሉ መስራት ትችላላችሁ። ፈረንሳይኛ ላታውቁ ትችላላችሁ፣ እንግሊዝኛ ላታውቁ ትችላላችሁ፣ ስፓኒሽ ላታውቁ ትችላላችሁ። ኤአይን በመጠቀም እነዚህን ዶክመንቶች አኪዩሬትሊ ወደ አማርኛ ወደ ተፈለገው ቋንቋ መለወጥ ትችላላችሁ። ኦኬ በጣም አፎርደብል በሆነ ፕራይስ እና ደግሞ በጣም በፍጥነት ማለት ነው። 1000 የሆነ ገጽ ስታዲየም አካባቢ ሄዳችሁ ለማስተርጎም ብትሞክሩ ኦኬ ዊክስ ሊፈጅ ይችላል። በጣም ውድ ሆኖ ከዛ ሳምንታት በላይ ሊፈጅ ይችላል። የእነሱ ስራ እንዲቀማ ፈልጌ አይደለም፣ ግን this is the truth, this is the fact ማለት። ኤአይ ግን በመጠቀም ትራንስሌት ለማድረግ ብትሞክሩ አንደኛ አኪዩሬት የሆነ ትራንስሌሽን በመስራት፣ ሁለተኛ 1000 ገልጹም ፕሮባብሊ በ15 ደቂቃ በ30 ደቂቃ ሊፈጅ በ30 ደቂቃ ውስጥ እንትን ሊል ይችላል። ቱሪዝም አካባቢ፣ ኢንተርናሽናል ትሬድ አካባቢ፣ አጠቃላይ ዲጂታል ኮንተንት የሚሰራበት አካባቢ ይሄ በጣም አዋጭ የሆነ ስራ የሆነ ነው። ኦኬ ይህንን ማን ይሰራል? ፍሪ ኤአይ ማን አለ? ጉግል ኤአይ ስቱዲዮ ይህንን ይሰራል። ማይክሮሶፍት ኮፓይለት ይሰራል። ጉግል ትራንስሌት ከዲፕ ኤል ጋር በመሆን ይሄንን ይሰራል። የእነዚህም በሙሉ ዌብሳይታቸውን እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጭላቸዋል። ትንሽ መክፈል የምትችሉ ከሆነ ቻትጂፒቲ ፕላስ የሚባላል እሱ ይሰራል። ዲፕኤል ፕሮ አለ። 11 ላብስ ይሰራል። ቁጭ ብሎ አንዱን ፒክ አድርጋችሁ እስካሁን 5 ነግራችኋለሁ። ከ5ቱ አንዱን ይዛችሁ ለማወቅ እና ያንን ወደ ቢዝነስ ለመለወጥ መሞከር። 6ኛ ኤአይ ቻት ኤጀንትስ ለቴሌግራም ነው። ቅድም ለዋትሳፕ ነግራችሁ ነው። አሁን ደግሞ ለቴሌግራም 24 ሰዓት በቀን 7 ቀን በሳምንት ቻት ስታደርጉ፣ ቅድም ኤአይ ቮይስ ኤጀንትስ ብያቸዋለሁ። ከዛ በኋላ ኤአይ ዋትሳፕ ቻት ብያቸው፣ አሁን ደግሞ ኤአይ ቴሌግራም ቻት። ቴሌግራም ኢትዮጵያ ውስጥ በቃ ኦልሞስት መነገጃ ነው አይደለ? ሁሉም ቴሌግራም ላይ ንግዱን ያስተዋውቃል። ቡቲክ ብትሉ ቅመም የምትሸጧ፣ አምባሻ የምትሸጧ፣ ሎሚ የምትሸጧ፣ ማር የምትሸጧ፣ ምናምን የምትሸጧ ሴቶች ብቻ አሉ፣ ወንዱም ወዘተ እዛ ቴሌግራም ላይ እንትን ይላል።
ስለዚህ ቴሌግራም ላይ ስልክ ያስቀምጣል፣ ስደውልለት አያነሳም፣ ቴክስት ታደርጉ አያነሳም። የቴሌግራም ቻትቦት ብትሰሩ ግን ምን ይሆናል? 24 ሰዓት በቀን 7 ቀን በሳምንት ይመልሳል። የተለያዩ ነገሮች ሜሴጆችን ወዘተ በአማርኛ ብትፈልጉ፣ በኦሮምኛ ብትፈልጉ፣ በእንግሊዝኛ ብትፈልጉ ማለት ነው። ሳይዝ 42 ቁጥር አለህ ብትሉ የጫማ ዋጋ ስንት ነው ስትሉ ኢሚዲየትሊ ይመልሳል። በቀይ ቀለም አለ፣ በግራጫ ቀለም አለ፣ በሰማያዊ በብርቱካን ቀለም አለ ብትሉ ይመልሳል። የቴሌግራም ቻትቦት ማን መስራት ይችላል? የኤአይ ቻትቦት የስ ጉግል ኤአይ ስቱዲዮ ይሰራል። ቮይስ ፍሎ ይሰራል። N8N ይሰራል። ዌብሳይታቸውን እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጭላቸዋለሁ። መክፈል የምትችሉ ከሆነ መኒ ቻት የሚባል አለ፣ ቻት ፊውል የሚባል አለ፣ ላንድ ቦት የሚባል አለ። ኦኬ ዌብሳይታቸውን እዚህ አስቀምጭላቸዋለሁ። ሰባተኛው ሎጎ እና ብራንድ ኪት ጀነሬት የሚያደርግ በኤአይ ሎጎ እና ብራንድ ኪት ማለት ካፌዎች አዳዲስ ካፌ ይፈጠራሉ፣ አዳዲስ ቡቲክ ይፈጠራል፣ አዳዲስ ምናምን ሎጎ መስራት ይፈልጋሉ። ብራንድ ኪት ራሱን የቻለ ብራንድ ፓኬጅ ይፈልጋሉ። የጽሁፉ ቀለም፣ በአጠቃላይ ባክግራውንዱ ምኑ እንዳለ በኤአይ መስራት ይቻላል። ከለር ፓሌቶችን፣ ቢዝነስ ካርዶችን፣ ሶሻል ሚዲያ ቴምፕሌቶችን፣ ፕሮዳክት ፓኬጅን ሞክአፕስ የሚባሉ አሉ። እነሱ ቀስ በቀስ እየገባችሁ ስትሄዱ እንትን ሊል ይችላል ማለት ነው። በ30 ደቂቃ በ60 ደቂቃ ውስጥ እንዳለ የአንድ ኩባንያ ከሎጎ ጀምሮ በአጠቃላይ ብራንድ ኪቱን መስራት ይቻላል። በጣም ሲምፕል ነው ማለት ነው። አንተ ይህን ትሰራለህ ወይ? የስ ካፌዎችን፣ ለሬስቶራንቶች፣ ለተለያዩ ፋሽን ብራንዶች፣ ለቴክኖሎጂ ስታርታፕ አሉ፣ የተለያዩ ትንንሽ ማኒፋክቸረሮች አሉ። እየሄዳችሁ ብራንድ ስለ ብራንዲንግ ራሱ ታስተምሯቸዋላችሁ። እያንዳንዱ ቦታ የሚጻፉት ነገር ተመሳሳይ ቀለም፣ ተመሳሳይ የጽሁፍ አይነት፣ ተመሳሳይ ፎንት ሳይዝ፣ ተመሳሳይ ምናምን ሁሉም። ያ ማለት ደንበኛ ያንን ቀለም ሲያይ ኤግዛክትሊ ከዛ ኩባንያ ጋር ያያይዘዋል ማለት ነው። ይህንን በነፃ ማን ይሰራላችኋል? ጉግል ኤአይ ስቱዲዮ ይሰራል። ማይክሮሶፍት ኮፓይለት ይሰራል። ካንቫ ኤአይ ይሰራል። ትንሽ መክፈል የምትችሉ ከሆነ ሚድ ጆርኒ ይሰራል። ሊዮናርዶ ኤአይ ይሰራል። ሉካ ኦር ብራንድ ማርክ የሚባል ይሰራል ማለት ነው። ኦኬ ሶ ይሄን ይመስላል። 7 ነገርኳችሁ። ከሰባቱ ውስጥ እኔ እናንተም በሆን አንዱን መርጥና ወጥሬ ይዘዋለሁ ማለት ነው። አለቀውም። አንደርስታንድ ካላረኩት አለቀው። ኦኬ የዛ አይነት ኮሚትመንት ሊኖራችሁ ይገባል። ምክንያቱም ላይፍ የሚባለው ኢትዮጵያ ውስጥ ላይፍ የሚባለው እንደዛው አይደል አንቆም ይዘን እኛም ያንን ላይፍ የሚባለውን ለማሸነፍ የሚያስፈልገውን ሶሉሽን አንቀን መያዝ አለብን ማለት ይሄ እዚህም እዛም ጋር ሊገኝልኝ ይችላል በሚል ጊዜያችሁ ነው አታጥፉ። ቀጥታው መንገድ ገንዘብ የሚገኘው ቀጥታው መንገድ ሃርድ ወርክ ነው። በደንብ በመስራት ግን ስማርት ሆኖ መስራት ማለት ነው። ያው ሃርድ ወርክ ሲባል ስማርት መሆንም ይፈልጋል ማለት ነው። ኦኬ ስለዚህ አንዱን ውሰዱ። ጉግል ኤአይ ስቱዲዮን እንዴት አድርጋችሁ መረዳት እንዳለባችሁ ማጥናት ነው። ከዛ በኋላ ያንን በማጥናት ያንን ወደ ገንዘብ ለመለወጥ መሞከር። 1 ወር ጊዜ ስጡት፣ 2 ወር ጊዜ ስጡት፣ 3 ወር ጊዜ ስጡት፣ 5 ወር ጊዜ ስጡት። አትቸኩሉ። ቶሎ ገንዘብ መምጣት አይችልም ኢትዮጵያ ውስጥ። በእውነት ነው የምላችሁ፣ እኔ ባለኝ ኤክስፒሪየንስ ቶሎ ገንዘብ አይመጣም። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ ቻናሉን። ኦኬ ኮሜንት አድርጉ፣ ሼር አድርጉ። በጣም አመሰግናለሁ። በሌላ ቪዲዮ እንገናኛለን። እስከዛው ድረስ ቻው።